ዓለም ላይ ማየት የምትፈልገው ለውጥ አንተው ራስህ ሁን። ሁሌም ይህን አስብ። ለስኬትህ ከምንም ነገር በላይ የሚያስፈልግህ የራስህ ቆራጥ ውሳኔ ነው። መጓዝህን እስካላቆምክ ድረስ ቀስ ብለህ ብትጓዝ ችግር አይኖረውም። አንድ አፍና ሁለት ጆሮዎች የተሰጡን በምክንያት ነው። ከምንናገረው ይልቅ የምናዳምጠው ስለሚበልጥ ተናጋሪውን ሳይሆን ንግግሩን መርምር። ብቸኛ መሆን ከመጥፎ ሰው ጋር ከመሆን የተሻለ ነው። ብቸኝነት በፍጹም አይሰማህ። ዓለማት በአጠቃላይ በውስጥህ ናቸውና። የእናት ልብ የልጅ ትምህርት ቤት ነው። ለአፍ 3 ጠባቂዎች ሊኖሩት ይገባል። እነሱም እውነት ነውን? ትህትናን የተላበሰ ነውን? አስፈላጊ ነውን? ብለው የሚሞግቱ ናቸው። በሕይወት ውስጥ ለምንድን ነው ነገሮች ለኔ የማይሳኩት ብለህ ደጋግመህ ጠይቀህ ታውቃለህ? ምናልባትም ትልቁ ችግር ያሰብከው ጠላትህ ወይም እድልህ ሳይሆን ሳታውቀው አቅፈህ የያዝከውና እንደ ጥበብ የምትቆጥረው የራስህ የተሳሳተ መንገድ ሊሆን ይችላል። ዛሬ ማንነታችንን የሚፈትሹ ብዙዎቻችንን ሳናውቀው ገደል እየመሩን ስላሉ የሞኝነት ምልክቶችና ከውድቀት የሚያድኑን መፍትሄዎችን በጥልቀት እንመለከታለን። ከዛ በፊት ግን አንድ ጊዜ ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የምንጭናቸውን ጠቃሚ ቪዲዮዎች በፍጥነት እንዲደርሱ የደወል ምልክቷን በመጫን ቤተሰብ እንድትሆን ላስታውስህ። መልካም ልብ ካላችሁ ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ላይክ በማድረግ እስከ ፍጻሜው አብረን እንድንቆይ እጋብዛለሁ። ሞኝነትን የምንለይባቸውና ራሳችንን የምንጠብቅባቸው ጥልቅ ምስጢራት። እንደ ወንድማማች በአንድነት ሁኑ፣ ነገር ግን ስትሰሩ እንደማይተዋወቁ ሰዎች ህብረት አድርጉ። ምስጢር እንደ ርግብ ነው። ከእጄ ለቆ ሲሄድ ክንፎቹንም ይዞ ይሄዳል። የተከለከለ ነገር ሁሉ ይፈለጋል። ምኞት ድሃን ሀብታም አያደርገውም። የዘራኸውን ነው የምታጭደው። ምን እንደምትገዛ የገንዘብ ቦርሳህን ጠይቀው። ጓደኛህን የምታውቀው በሚያስፈልግህ ጊዜ ነው። የተከፋፈለ ቤት ባንድ አይቆምም። ችሮታ የምታደርግለትን ሰው ጠንቅቀህ እወቅ። ቁርጠኝነት ለሁሉም ነገር ቁልፍ ነው። ዛፍ ከዘር ይጀምራል። ትዕግስተኛ ሁን፣ የምትፈልገውን ታገኛለህ። ድርጊት ከቃል በላይ ይናገራል። በጣም ተናዳጅ ሰው ቀናተኛ ሰው ነው። ንዴት ከብደት ይጀምራል፣ የሚጠነቀቀው ግን በጸጸት ነው። የዛሬውን ሥራ ለነገ አታቆይ። ትዕቢት ጥበብን ይቀንሳል። ልጅህን በሥርዓት አንጸው፣ ሲያድግ ደግሞ ጓደኛው ሁን። ትዕቢት በፍግ ጉብታ ላይ እንደሚያድግ አረም ነው። የተማረውን ከመጠየቅ ይልቅ ልምድ ያካበቱትን ጠይቅ። ከውሸታሞች ጋር ኅብረት አትፍጠር፣ ካልቻልክ ግን አትመናቸው። የራስህን እንጀራ በሌላ ሰው ጠረጴዛ ላይ አትመገብ። ምጽዋትን የምትሰጥ ከሆነ ሀብታም ነህ። እያንዳንዱ ሰው የሌላውን እንከን ይተቻል፣ ነገር ግን በራሳቸው ላይ ያለውን እንከን ማየት አይችሉም። ለመሸለም አቅሙን ካጣህ ለማመስገን እርግጠኛ ሁን። ቅጥፈት ሰዓታት ይቆያል፣ ሐቅ ግን ማብቂያ የለውም። በችኮላህ ጸጸት ይኖራል፣ ግን በትዕግስትና ጥንቃቄ ሰላምና ደህንነት አለ። ለጓደኞችህ ገንዘብህንና ደምህን ስጥ፣ ግን ግልጽ አታድርገው። ለወንድሙ ጉድጓድን የሚምስ ራሱ ይወድቅበታል። የሌለህን ነገር ለማግኘት ከመጠየቅ ይልቅ ያለህን መጠገን የተሻለ ነው። መርሳት የእውቀት ነቀዝ ነው። ቤቱን በመስታወት የሰራ ሰው ድንጋይ አይወረውርም። መናገር ብር ከሆነ ዝምታ ወርቅ ይሆናል።
ዕቅድ የኑሮ ግማሽ አካል ነው። የበለጠ ብልህ ስትሆን መናገርን ትቀንሳለህ። ጥሩ ጤና የታመሙት ብቻ የሚያዩት በጤነኛ ሰዎች ራስ ላይ የሚቀመጥ ዘውድ ነው። የትዕግስት ፍሬ ሰላም ነው። ስትስቅ ዓለም ሁሉ አብሮህ ይስቃል። ስታለቅስ ግን ብቻህን ታለቅሳለህ። ውሸት በሽታ ነው፣ እውነት ደግሞ መድኃኒት። ከመግባት በፊት መውጫህን አስብ። ትዕግስት ካለህ ነገ ቅርብ ነው። አልፎ አልፎ ጉብኝት አርግ፣ እናም በይበልጥ ትወደዳለህ። ሀብት እንደ ኤሊ ይመጣል፣ እንደ ሚዳቁ ትቶህ ይሄዳል። ሞኝነትን የምንለይባቸውና ራሳችንን የምንጠብቅባቸው ጥልቅ ምስጢራት። ሞኝ ሰው በስድስት ነገሮች ይታወቃል። ጥቅም የሌለው ወሬ በማውራት፣ ካለ ምክንያት በመናደድ፣ እድገት የሌለው ለውጥ በማድረግ፣ ካለምንም ምርመራ የማያውቀውን ሰው በማመን፣ ጓደኛና ጠላትን ባለመለየት። በሕይወት ጉዟችን ላይ ጥበብን እንደ ስንቅ መያዝ እንዳለብን ሁሉ የሞኝነትን ምልክቶችና አደገኛ መንገዶችን ለይቶ ማወቅ ራሳችንን ከማይፈለግ ውድቀት የምንጠብቅበት ትልቅ ጋሻ ነው። ብዙ ጊዜ ሞኝነት የሚጀምረው ከመናገር መቸኮልና ከንግግር ቁጠባ ማነስ ሲሆን፣ ሞኝ ዝም ቢል እንኳን እንደ ብልህ ይቆጠራል የሚባለው ለዚህ ነው። ዝምታ ለሰው ልጅ ትልቅ መሸፈኛ ቢሆንም ሞኝ ሰው ግን የሚናገረው ጠቃሚ ሐሳብ ኖሮት ሳይሆን መናገር ስላለበት ብቻ ስለሚናገር ማንነቱን በቀላሉ ያሳብቃል። የሞኝ ሰው ልቡ ባፉ ላይ ስለሆነ የሚሰማውን ሁሉ ሳያመዛዝን ከመጥፋቱም በላይ ጥያቄው ተጠይቆ ሳይገባደድ በመመለስና በገዛ ቃሉ በመጠለፍ ለትልቅ ተግባቦት ችግር ይዳርጋል። ይህ የአነጋገር ግድፈት ደግሞ በቀጥታ ወደ ተግባርና ወደ ውሳኔ አሰጣጥ ይሻገራል። ሞኝ ሰው ሁልጊዜ ራሱን ትክክል አድርጎ ስለሚቆጥር ከራሱ ስህተት እንኳን መማር ይሳነዋል። አንድ አይነት የተሳሳተ መንገድ እየተከተሉ የተለየ ውጤት መጠበቅ ትልቅ የሞኝነት ምልክት እንደሆነ ይነገራል። ይህም አልፎ በምክንያትና በሎጂክ ከመመራት ይልቅ በጊዜያዊ ስሜት እየተነዳ የአሁኑን ቅጽበታዊ ደስታ ብቻ በማየት የወደፊቱን መከራና ዋጋ መገመት ያቅተዋል። የአፍሪካውያን አባባል እንደሚጠቅሰው የውሃውን ጥልቀት በአንድ እግሩ ለክቶ መጠንቀቅ ሲገባው በሁለት እግሩ ለመሻገር እንደሚሞክር መንገደኛ ሁሉ ሞኝ ሰውም ግብታዊና ያልተመጣጠኑ ውሳኔዎችን በመወሰን ሕይወቱንና ንብረቱን ለአደጋ ያጋልጣል። በማህበራዊ ግንኙነቱም ረገድ ሲታይ ሞኝ ሰው ወዳጅና ጠላቱን ለይቶ ባለማወቁ ጠላቱን አስቀርቦ እውነተኛ ወዳጁን ያርቃል። የልቡን ምስጢርም ለሰዎች ሁሉ በመበተን የኋላ ኋላ ለራሱ ሰላም ማጣትን ይጋብዛል። የኢትዮጵያ ምሳሌያዊ አባባል እንደሚለው ባልጠሩት ቤት ገብቶ በመፈትፈት ክብሩን የሚያጣው ይኸው ሰው ለታላላቆችና ልምድ ላላቸው ሰዎች የሚገባውን ክብር የመስጠት ዝንባሌ አይታይበትም። እንዲያውም በነፃ የሚመክሩትን ወዳጆቹንና ቤተሰቦቹን ንቆ መከራ ደርሶበትና ውድ ዋጋ ከፍሎ በስህተት ውስጥ ማለፍን እንደ ጥንካሬ ይቆጥራል። ምክርን የሚሰማው መከራ ሲበረታበትና መጨረሻው ላይ ሲደርስ ብቻ መሆኑ ደግሞ የኪሳራው ኪሳራ ከባድ ያደርገዋል። ከባህሪ አንጻርም ቢሆን ለትልቅና ወሳኝ የሕይወት ጉዳይ ትኩረት የማይሰጠው ሞኝ ሰው ለትንንሽና ለማይረቡ ነገሮች ክፉኛ በመናደድ ጊዜውን በማይረባ ክርክርና ወሬ ያጠፋል። በማያውቀው ርዕስ ላይ በልበ ሙሉነት በመከራከር እውነትን ሳይሆን ማሸነፍን ብቻ የሚሻ ሲሆን ለራሱ ሕይወት የማይረባን የሌላ ሰውን ሐሳብ በጭፍን በመከላከል ራሱን መስዋዕት ያደርጋል። ደግሞም የራሱ ጽኑ አቋም ስለሌለው ሁሉንም ሰው ለማስደሰት ሲሮጥ የራሱን ማንነትና ሰላም ያጣል። ሰዎችን የሚመዝነው በገጽታቸውና በለበሱት ልብስ እንጂ በውስጥ ማንነታቸውና በንግግራቸው ጥልቀት አይደለም። ከሁሉም በላይ የሚያስገርመው ደግሞ የራሱን ደካማ ጎን እንደ ልዩ ተሰጥኦ በመቁጠር መታለሉ ነው። ያለ ምክንያት መቆጣቱን ቆፍጣናነት፣ ሰዎችን ፊት ለፊት መሳደቡን ደግሞ ግልጸኝነት ብሎ ሰይሞ በስተቱ ይኮራል። በትዕቢት ተወጥሮ የሌለውን እንከን ለመፈለግ ቢቸኩልም
በራሱ ላይ ያለውን ትልቅ ጉድለት ማየት ይሳነዋል። የተነገረለትን መልካም ነገር ወዲያው በመርሳት ምስጋና ቢስ የሚሆነው ይኸው ሰው በትጋት ከመስራት ይልቅ በድልና በተአምር ነገሮች እንዲቀየሩ በመመኘትና በባዶ ቅዠት ውስጥ በመኖር ዕድሜውን ይጨርሳል። ስለዚህ እነዚህ ምልክቶች በጥልቀት መረዳታችን ከሌሎች ጋር ያለንን ግንኙነት እንድንጠነቀቅ፣ ከስህተት እንድንታቀብና ሁልጊዜም ወደ ጥበብ እንድንመለስ ይረዳናል።